ሐናም ስትጸልይ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ፣ በማዳኑ ደስ ብሎኛል አለች። በዚህ ቦታ ላይ የእግዚአብሔር ቃል ሲናገር በእግዚአብሔር ጸና። ያና ሕይወትን ተመልሰን ወደ ኋላ ስንመለከትና በብዙ ጭንቀትና በብዙ መከራ፣ በብዙ መዋረድ፣ በብዙ ለቅሶ፣ በብዙ ሐዘን የመጣች ነች። ነገር ግን እንዳይጸና ያደረጋት ብዙ ማዕበል ነበረ፣ ብዙ ችግር ነበረ፣ ብዙ ግራ መጋባት ነበረ። ከዚህም የተነሳ ስታይ ስትመለከት ሰዎች በእሷ ላይ መጠቋቆሚያ የሆኑባት ነገር ነበረ። ስለዚህ ሁል ጊዜ በኀፍረት ነው ትወጣለች ትገባለች፣ በሐዘን ትወጣለች ትገባለች፣ አንገት በመድፋት ትወጣለች ትገባለች። ከዕለታት አንድ ቀን እግዚአብሔር አሰባትና እግዚአብሔር አስቦ ጸሎቷን ከመለሰላት በኋላ ያለችው ነገር ልቤ በእግዚአብሔር ጸና። እንዳይጸና ያደረገ ነገር ነበረ፣ በእግዚአብሔር እንዳትታመን ነበረ። ነገር ግን ሐና ስትናገር ልቤ በእግዚአብሔር ጸና። ወገኖች አንድ ነገር ልናገራችሁ። በሕይወታችሁ፣ በዘመናችሁ፣ በኑሯችሁ የተለያየ ነገር ሊደርስባችሁ ይችላል። ልቤ በእግዚአብሔር ጸና እንዳለችው በጌታ በኢየሱስ ክርስቶስም ልባችሁ በሰው አይደለም፣ ልባችሁ በሁኔታ አይደለም፣ ልባችሁ በተለያየ ነገር አይደለም፣ በእግዚአብሔር መጽናት ይሁንላችሁ። ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ። ከዛሬ አንገቴን ደፍቼ ነበረ። እስከ ዛሬ በሰው ፊት የምናገረው ነገር አልነበረኝም። ነገር ግን እግዚአብሔር ሲያየኝ፣ ሲጎበኝ፣ ሲመለከተኝ አፌ በጠላቶቼ ላይ ተከፈተ። አገር የምትሸማቀቁ ሰዎች፣ በሰው ፊት መቆም የምትሳቀቁ ሰዎች ጊዜያችሁን ሲያፈጥነው እግዚአብሔር ወደ ነገራችሁ ሲመጣ ያው እግዚአብሔር ምስክሬ ነው፣ በሞገስ እንደናንተ የሚታይ ሰው የለም። አንድ ነገር እነግርሃለሁ፣ እግዚአብሔር ጠላትህን ጠላትሽን ያሳፍራል።